ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ እናንተ? በያላችሁበት የልዑል እግዚአብሔር ሰላምታ ከእናንተ ጋር ይሁን። ዛሬ ምን መሰላችሁ እላችሁ የፈለግኩት አንዳንዴ ብዙዎቻችን ምን ያህል ነው የውስጥ ችግር ያለብን ማለት እግረኛው ሚዲያ ላይ የታየችዋ ልጅ አሚናትን እንግዲህ አይታችኋል ብዬ አስባለሁ። ብዙዎቻችሁ እናንተ ምን አይነት ጥያቄ ፈጥሮባችኋል በውስጣችሁ? እኔ ሳስበው ግን ያው ከዚህ በፊት የጤና መቃወስም ገጥሟታል እንደተባለውም እሷም እንደተናገረችው ማለት ነው። እኔም እየመሰለኝ ያለው የሆነ የጤና መቃወስ እንዳለባት ነው እየተሰማኝ ያለው ማለት ነው። ምክንያቱም ይሄ ልጅ እውነት ባይኖረው በዚህ ልክ በቃ አንዳንዴ እኮ ሰው ይፈራል፣ ይደነግጣል ምናምን ነገር አይደለም። የፈለጋችሁበት ድረስ ሂዱ፣ እውነቱን ለማውጣት የፈለጋችሁበት ድረስ ሂዱ ነው ያለው። በዚህ ልክ ምን ተማመነ? እውነት ባይኖረው በዚህ ልክ አይተማመንም አይደል? ይሄ ልጅ የሆነ ነገር ቢኖረው ነው በቃ በዚህ ርቀት የሄደው ማለት ነው። እሷ ደግሞ ትንሽ የሆነ የአእምሮ ችግር ሊኖርባት ይችላል ብዬ ነው ያሰብኩት እኔ እንደ ራሴ። ምክንያቱም እንዴ እኔ እናት አይደለሁም፣ አልወለድኩም፣ አላገባውም። ግን የእውነቴን ነው የምላችሁ የእናትነት ስሜት አለኝ። እንዴ እናት ወልዳ ሙሉ ጤነኛ ሆና ወጣት ሆና ገና ሕፃን ልጅ ሆና ልጇን ልጣል የምትል ሴት ልትኖር አትችልም። በዛ ላይ ደግሞ ባሏ እንኳን ልጄን ስጪኝ እያላት እሷ ልጄን ላንተ አልሰጥም። እንደዚህ አያደርጉም እኮ እናቶች ማለት ማሳደግ እንኳን ባይችሉ ለሱ ቤተሰቦች ነው ጥለው የሚሄዱት። ብዙዎች እናውቃለን እንደዚህ የሚያደርጉ እና እሷ ግን ልጅቷን ለሱ ራሱ መስጠት የምትፈልግ ሴት አይደለችም። እናንተ ምን ተረዳችሁ? እኔ የተረዳሁት ይሄ ነው። የሆነ የአእምሮ ነገር እንዳለባት ነው የተረዳሁት። አንደኛ፣ ሁለተኛ ደግሞ የሰው እጅም እንዳይኖርበት የሚል ሀሳብ ነው ውስጥ ያለው። አንዳንዴ የሰው እጅ ምንድን ነው? ከዚህ በፊት እንግዲህ አብረው እንደሚኖሩት ከሆነ ከአረብ ሀገር እንደመጣች ጥሩ አብረን ኖረናል ብሏል። ያንን ነገር አይቶ ቅናት ነገርም ከእሷም ጓደኛ ሊሆን ይችላል፣ ከሱ ሊሆን ይችላል። የሆነ ነገር በመሀል ገብቶ የቅናት መንፈስ አድሮበት የሆነ ነገር አድርጎስ ቢሆን የሰው እጅም ሊኖርበት ይችላል በፍቅራቸው መካከል የገባ እንጂ ልጅቷ በዚህ ልክ ጤነኛ ሆና አይደለም የምታደርጋቸው ነገሮች በሙሉ። ይሄ የጤንነት ስሜት አይደለም። እንባዋን ራሱ አይታችሁ ከሆነ ኖ እንትን አይደለም። በቃ የሆነ እኔ እንጃ። እንደገና ደግሞ ያለችበትን ቦታ እንኳን የምታሳውቀው እሷ ናት። ዞራ ደግሞ አላልኩም የምትለው እሷ ናት። የምትደውልለት እሷ፣ ሪከርድ የምታደርገው እሷ፣ መውጣት መግባቷን የምታስረዳው እሷ። ግን እዚህ ጋር ደግሞ ልጁ እውነቱን ሲናገር እኔ አይደለሁም ብላ የምትክደውም እሷ። ስለዚህ እናንተ ምን ታስባላችሁ? አንዳንዴ አረብ ሀገር ላይ እግዚአብሔር ይጠብቀን ሁላችንም በያለንበት የሰው ሀገር ላይ ያለን ሰዎች ማለት ነው። የሰው ሀገር ስትኖሩ በብዙ ነገሮች አእምሯችሁ ይቃወሳል። በስራ፣ በሰዎቹ፣ በሀሳብ፣ በብቸኝነት፣ በብዙ ነገር አእምሮ ይቃወሳል። ምናልባት ያቺ ልጅ የሆነ ተጽዕኖ አላት። 6 ወርም ብትቆይ እንግዲህ እሷ የምትለው 2 ዓመት እዚህ ሀገር እንደቆየች ውስጧ የሚያስበው ግን ልጁ እያለ ያለው ደግሞ 6 ወር ነው የቆየችው። አያችሁ የሆነ የአእምሮ እንትን አለባት። ምክንያቱም እሷ ብላ የመጣችሁ እንግዲህ 2 ዓመት ልትኖር ነው። ግን ደግሞ በ6 ወር ተመለሰች። ለምን? ከገባችበትም ቤት ጠፍታ ነው የወጣችሁ።
ጠፍታ ወጣች። ጠፍቶ የሚወጡ ደግሞ መቼም ሊመች አይችልም። ብዙዎችን እያየናቸው ነው። እየታሰሩ እየተመለሱ ነው ያሉት አይደለም። ስለዚህ አይምሮዋ የሆነ የተደናገጠበት ነገር አላት። የሆነ የውስጧን ሰው ያላወቀላት ነገር አለ። አይምሮዋ ላይ ችግር ይኖራል፣ እንደኔ ሀሳብ ማለት ነው፣ እኔ እንደተረዳሁት እና ብቻ እግዚአብሔር ብሎት ልጅቷ ለሌላ ሰው ባትሰጥና አባቷ ቢያሳድጋት ደስ ይለኛል እንደኔ። እሷን ደግሞ ያው የሚረዳት አካል ቢኖርና በእምነቷ ያው ክርስቲያና ወደ ጸበል ቢወስዷት እንደገና ደግሞ ከዛም ደግሞ መስገድም አለ አሉ። የሆነ እምነቷ ውስጥ ራሱ ተምታታለች ልጅቷ። ወይ ከክርስትና እምነት አይደለችም ወይ ከእስልምና አይደለችም። ያም እኮ እንዴ እምነት ቀልድ አይደለም። የምታምኑትን አምናችሁ መኖር ነው እንጂ። ስለዚህ እቺ ልጅም የሆነ የአይምሮ ችግር ገጥሟታል፣ እንደኔ ሀሳብና እንደሰማሁት እንዳየሁት ስረዳ ማለት ነው። እና እኔ የመሰለኝና የተረዳሁት ይሄንን ነው። ቤተሰቦቼ እናንተ ምን ተረዳችሁ? የእውነት ግን እስኪ ኮሜንት ጻፉልኝ። የምሬን ነው የምላችሁ። አረብ ሀገር ላይ ያለን ሰዎች እንረዳዳ ማለት አንዳችን ለአንዳችን ሀሳባችን ሼር እንደራርግ። እስኪ እናንተ ምን ይሰማችኋል? ይሄንን ያያችሁ ሰዎች ኮሜንት አድርጉልኝ፣ ጻፉልኝ የምር እና አረብ ሀገር ላይ የምትኖሩ ሰዎች ራሳችሁን ጠብቁ። ከምንም ነገር ከጭንቀት በተለይ ራሳችሁን ጠብቁ። በዛ ላይ ደግሞ ስራ ገብታችሁ ከስራ አትጥፉ። ከስራ መጥፋት ይሄንን ነው የሚያመጣው። ይቺ ልጅ ከስራ በመጥፋቷን አይምሮዋ የተቃወሰው። የማይመቻችሁ ከሆነ ተመልሳችሁ ቢሮ ተመለሱና ግቡ። ጥፉ የሚላችሁ ሰው ጠላታችሁ እንደሆነ እወቁ። ጠፍታችሁ የት ነው የምትሄዱት? ያላችሁት የሰው ሀገር ላይ ዘመድ የላችሁ ማለት ስራ ብላችሁ መታችሁ ጥፉ ስትባሉ የምትጠፉ ሰዎች ግን እኔ ለምን አይምሯችሁ ምን እንደሚያስብ አላውቅም። ካልተመቻችሁ ተመልሳችሁ ቢሮ፣ ከዛ ሌላ ሰው ይወስዳችኋል እድላችሁ ያላችሁ ቦታ። መጥፋት አያስፈልግም። በጣም ከባድ ነገር ነው እና እኔ ሙሉ ቪዲዮ ቁጭ ብዬ ነው ያየሁት። የእውነቴን ነው የምላችሁና እስኪ እናንተ ምን ተረዳችሁ? ምን አሳባላችሁ? እና የሰው ሀገር ላይ የምትሰሩ ደግሞ ራሳችሁን ጠብቁ። የሆነ ሳታስቡበት ሳታልሙ ምን ሳትሉ ወደ ትዳር ዓለምም አትግቡ። በእናንተ ኃጢአት በእናንተ እንትን የተወለደ ልጅ ኃጢአተኛ አድርጋችሁ ልጁን አትውቀሱ። ልጅን አታንገላቱ። ይቺ ልጅ እኮ ውለዱኝ ብላ አይደለም የተወለደችው፣ ወለዷት፣ ግን እያሰቃዩት ነው ልጅቷን። የእናት ፍቅር የላት፣ የአባት ፍቅር የላት፣ ለሌላ ልትሰጥ ነው። ስለዚህ መጀመሪያ አስቡ፣ አስተውሉ። ስታገቡ ትዳር በዚህ ልክ ቀላል ነገር አይደለም። የእውነቴን ነው የምላችሁ። እንደዚህ አይነት አስተሳሰብ ያላችሁ ሰዎች አስተሳሰባችሁን አንዳንድ ጊዜ ቆም ብላችሁ አዳምጡ። ቸኩላችሁ የማይሆን ነገር ውስጥ አትግቡ እና ይሄንን ነው እኔ የምላችሁ ቤተሰቦቼ። እስኪ እናንተ የተሰማችሁን ሀሳባችሁን ጻፉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሌላ ቪዲዮ እስከምመጣ ደግሞ ያው ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ሰፖርት አድርጉኝ። በጣም ነው የምወዳችሁ። እግዚአብሔር ያክብራችሁ። እስካሁንም ድረስ እያገዛችሁ ላላችሁ ሰዎች በጣም እጅግ አመሰግናለሁ። እግዚአብሔር ያክብርልኝ። ቀጣይ ደግሞ እስከምመጣ ድረስ ሀገራችን ኢትዮጵያ ሰላም ያደርግልን። እኛንም በያለንበት እግዚአብሔር ይጠብቀን። በጣም ነው የምወዳችሁ።